ክብር ለእግዚአብሔር ለአምላካችን ይሁን። የተወደዳችሁ አባቴ ብሩካን ገባ ገባ በሉ እስቲ ሼር አድርጉ። በጌታ በኢየሱስ ስም ላይክ ፎሎ ሼር አድርጉ። ኢየሱስ ጌታችን ይመጣል፣ መምህር ይገባል። ባለፈው 2 ሳምንት የጀመርነውን ስለ ቅድስና እንቀጥላለን። በጣም ኢንተረስቲንግ የሆነ ትምህርት ነው። በእውነት እግዚአብሔር አምላክ በዘመናት ሁሉ ሰው አለው። እግዚአብሔር ደግሞ ሰዎችን ሲሰጠን በእንዲህ አይነት ማዕድ እግዚአብሔር ሲገለጥ በእውነት ከእንደዚህ አይነት ክብር አንጉደል። ኑ ተማሩ፣ ቃሉን ስሙ። ህይወታችን፣ አካሄዳችን፣ መንገዳችን ይቀየር። ሶፋችሁ ጋር ሲመጣብላችሁ፣ ቤታችሁ፣ ሳሎናችሁ ሻያችሁን እየጠጣችሁ ቁጭ ብላችሁ ዘና ብላችሁ የእግዚአብሔር ቃል ሲመጣላችሁ አታቅልሉት። በጌታ በኢየሱስ ስም አቅላይ መንፈስ የተመታ ይሁን። የእግዚአብሔርን ቃል ይሄንን ዘመን የሚያቀል መንፈስ ብትራቡ ብትጠሙ ብትፈልጉ የእግዚአብሔርን ቃል የማታገኙበት ዘመን ይመጣል ተብሎ ተጽፏል። አባቴ ብሩካን ሶፋችሁ ድረስ ቀርቶ እንደው በእግራችሁ ከሰሜን ደቡብ ከደቡብ ምዕራብ ብትሄዱ የእግዚአብሔርን ቃል የማታገኙበት ዘመን ይመጣል። እግዚአብሔር በእኛ ዘመን ቃሉን ያረከሰ ያቀለለ ትውልድ የራሱ ምኞት የልቡን መሻት እያደረገ በእግዚአብሔር ጋር እያጉረመረመ ስኬትም ለሌለው ለወደቀ ህይወት ተላልፈን ራሳችንን የሰጠንበት በጣም የሚያሳዝን ዘመን ላይ ነው ያለነው። እንግዲህ ዘመኑን ነቅተን የመዋጀት የኛ ኃላፊነት ነው። እግዚአብሔር ኃላፊነትንም ስልጣንንም መብትንም ሰጥቶናል። ሁሉ በራሳችን እጅ የተወሰነ ነው። ጌታ ኢየሱስ የተባረከ ይሁን። እንጸልያለን። ኢየሱስ ክርስቶስ ጌታ ነው። እንጸልይና ወደ ቃሉ እንሄዳለን። መምህር ገብቶ ነበረ፣ ኔትወርክ ነው ያስወጣው። እግዚአብሔር አምላካችን ስም የተባረከ ይሁን። ተመልሶ ይገባል። የእግዚአብሔር ስም ይባረክ። ሃሌሉያ። እስቲ እንጸልይ። ሰላም ለእናንተ ይሁን። ፕላትፎርሙ ላይ ያላችሁ ሁላችሁ እስቲ ሼር አድርጉ። በምታውቁት አካውንት ሼር በማድረግ እግዚአብሔርን ሐሳብ አገልግሉ። ሃሌሉያ። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን። እግዚአብሔር አምላክና አባት ሆይ መልካም ትምህርትን እሰጣችኋለሁ ሕጌን አትተው ብለህ ያልክ እግዚአብሔር ሆይ ዛሬ ይሄ ትውልድ ሕግህን የጣለበት ትእዛዛትን የረሳበት የራሱን የልብ ትኩሳት የስጋውን መሻት ብቻ እየሰማ ለመኖር የሚፈልግበት ከንቱ ዘመን ላይ እንዳለን እናውቃለን። ጌታ እግዚአብሔር ሆይ ይህ ደግሞ የዘመን መጨረሻ ነው። ያንተን ቃል እግዚአብሔር አምላኬ ከምንም ጋር ከማንም ጋር ልናወዳድረው ቀርቶ ልናስበው አንችልም። ጌታ ሆይ በጌታ በኢየሱስ ስም ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል፣ ጽድቅን አስተምረው፣ እውቀትንም ያበዛል ይላል ቃል። እግዚአብሔር ሆይ ከጥበብ ጎለናል። በስንፍና በእንቅልፍ በድንዛዜ ውስጥ በራድ ወይም ትኩስ ያልሆነ ህይወት ይዘን በፊት አለን። መስማት የምንፈልገው የልባችንን የስጋችንን መሻት ከምድር ግራቪቲ ጋር ተጣብቀን እንዲሁ ስንዋተት የተባለውም ሳይሆን ኑሮውም ሳይሞላ ስጋ በመንፈስ ላይ ሰልጥኖ በተሸነፈ ህይወት እንድንኖር ጌታ ክርስትና እንዲመረን ክርስትና ማጉረምረም እንዲሆንብን ሰይጣን ዲያብሎስ በኃይል በሰለጠነበት በዚህን ዘመን ደግሞ እግዚአብሔር ሆይ በእንዲህ አይነት በከበረ ሁኔታ የህይወትን ማዕድ የህይወትን እንጀራ እቤታችን ድረስ እኮ ነው እኔ ጌታ ሶፋችን ድረስ ዘና ብለን 5 ሳንቲም ሳናወጣ ተለምነን ግቡ ባካችሁ ሼር አድርጉ እየተባልን የምንሰማበት አቤት ጌታ ሆይ እንደተናገርክ ነው። ቢፈልግ ተራራ ቢወጣ ሸለቆ ቢወርድ ይሄንን ያንተን ቃል ያንተን ምክር ያንተን ሐሳብ ይሄ ትውልድ የማያገኝበት ዘመን ቅርብ ነው። ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ነገር ግን አስተዋይ ነው ምክርን ገንዘቡ ያደርጋልና አስተዋዮችን በፉጨት እንድትጠራ ቃልን እንዲሰሙ የልቦናቸውን አይን እንድታበራ በሰሙት ቃል እግዚአብሔር አምላክ በህይወታቸው መልካም ፍሬን እንዲያፈራ ደግሞ ልባችንን እንደ መልካም መሬት እንድታስተካክል እንድትለውጥልን አይምሮአችን እንዲታደስ በፍጹም መለወጥ በኢየሱስ ክርስቶስ ለኛ የተለቀቀ በረከት ሁሉ እንዲያገኘን በጌታ በኢየሱስ ስም እንጸልያለን። ክርስትና ህልም አይደለም። ክርስትና አውጅ እንዲህ ብለህ ቃል አውጣ እንዲህ ብለሽ ቃል አውጪ አይደለም። ጌታ ሆይ ክርስትና በእውቀት እግዚአብሔር አይምሮም በማደስ በመንፈስ ቅዱስ ካንተ ጋር ህብረት በማድረግ እግዚአብሔር ሆይ ባንተ ጸጋ ከራስ የተሰጠ ንጹህና ጽድቅ የሞላበት ህይወት ነው። አሸናፊ ህይወት ነው። በዓለም ላይ አሸናፊ፣ በስጋ ላይ አሸናፊ፣ ሰይጣን በሽታን አሸናፊ ህይወት ነው ክርስትና። ጌታ ሆይ ከዚህ ክብር ጎለን ፈውስ ፍለጋ ዘይት ስንለቅም ጨርቅ ስንለቃቅም ጌታ ስኬት ፍለጋ የሐሰተኛ ተኩላዎች መጫወቻ ሆነን
አቤቱ ጌታ ሆይ ዘመኑ አይለቅ፣ መልሰን በጌታ በኢየሱስም ይህን ትውልድ መልስ፣ ይህንን ህዝብ መልስ በጌታ በኢየሱስም። በትምህርት ንፋስ እየተገመገመ መቆም ያቃተውን እየተርመጠመጠ ቤትን እየጣለ ወደኋላ የሚያፈገፍገውን ይህን ትውልድ አንድ ጊዜ እንድታስብ፣ ይህን ትውልድ መታሰብ እንዲሆንለት ወደ አንተ እንዲመጣ በጌታ በኢየሱስም እንጸልያለን። በሁሉም ፕላትፎርም ላይ እግዚአብሔር አምላክና አባቶ ያንተ የሆኑትን ዓለም ሳይፈጠር ገና የወሰንካቸው ለክብር የጠራሃቸውን ያንተን ሐሳብ ልትገልጥባቸው ያቀድካቸውን እንድትጠራቸው እንድትሰበስባቸው በኢየሱስም እንጸልያለን። ጌታ እግዚአብሔር ወይ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብለህ ተናግረሃል። ካንተ አምላካችን ሆይ በመንፈስ እንደገና እንደ ልጅ ስንወለድ ያንተ ባህሪ ተካፋዮች እንደሆን መጽሐፍ ይነግረናል። በእውነት የባህሪ ተካፋዮች ነን ጌታ ሆይ። በእውነት ያንተ ፍቃድ፣ ያንተ መንፈስ፣ ያንተ ምሪት መንፈስ ቅዱስን እየተከተለ የሚሄድ ማንነት አለን ጌታ ሆይ። ዛሬ ቆም ብለን ራሳችንን የምንመረብርበትን ታላቅን ትምህርት ስለምታስተምረን ደግሞ እናመሰግናለን። ጌታ ሆይ ባሪያህንም መምህርን ባርከው በኢየሱስም ስልጣን በመታዘዝ መንፈስ፣ በእሽታ መንፈስ፣ በሙላት ቃልህን በማስተማር በልዩ የጸሎት መንፈስ እግዚአብሔር ሆይ ለዚች ምድርና ለዚህ ህዝብ በዚህ ዘመን የሰጠው ታላቅ ስጦታ ነው ይሄ ሰው። በጌታ በኢየሱስም ከፍ ከፍ አድርገው፣ በሮች በፊቱ ይከፈቱ፣ ሁሉን ትቶ ተከተለ ጌታ በኢየሱስም በምድር 100 እጥፍ በዛ ደግሞ የዘላለም ህይወት እንደ ቃልህ እንዲያገኘው እንዳይዘገይ በረከት ሁሉ በጌታ በኢየሱስም ጸልያለሁ። የሱን በረከት የሱን ስኬት የማይወድ በዙሪያ ያለ እግዚአብሔር አስጨንጋፊ፣ አጉረምራሚ፣ ሟርተኛ፣ የጨለማ ጉልበት አንቲ ክራይስት የሆነ ትውልድን ጨምድዶ ሲኦል ለመክተት ቀንና ሌሊት የሚተጋ አውሬ በኢየሱስም ስልጣን የተወጋ ይሁን። ጠላት አይኑ ያየ በባብና በጊንጡ ላይ ትጫማ ዘንድ በክፉ ኃይል ሁሉ ላይ ስልጣን ሰጠው ተብሎ እንደተጻፈ በዚህ ስልጣን መንፈስ ጠላቶቹ በእግሩ ስር እየተረገጡ ባሪያ ድል በመንሳት እንዲያልፍ ዘመኑን በኢየሱስ ክርስቶስም ስልጣን ብሩህ እንድታረግላት ሁኔታው እያለ ክብደቱ እያለ የተወሳሰበው በምድራችን ላይ ያለው ጨለማ እንዳለ ሆኖ ጌታ በኢየሱስም ነፍሳትን ለአንተ መንግስት የሚናጠቅበት ታላቅ ጸጋ በኢየሱስም እንዲመጣ እንዲወርድበት ጸልያለሁ። ክብር ለአንተ ይሁን። ቀሪ ጊዜያችንን ሁሉ ለአንተ አሳልፌ እሰጣለሁ። ጌታ እግዚአብሔር ሆይ ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የህይወት ምንጭ ነው ተብሎ ተጽፏል። ያንተ ቃል የጥበብ ሁሉ ምንጭ ነው። የጥበብ ሁሉ ራስ የሆንክ የናዝሬቱ ኢየሱስ በዚህን ስፍራ ይህን ቦታ እኛነታችንን ላንተ እናስረክባለን በኢየሱስ ክርስቶስ ስም አሜን። አሜን አሜን። መምህር ተባረክልኝ። እግዚአብሔር ሰው ዌልካም ራሳ ማክላባዲና ለማስ ሃሌሉያ። መምህር እንዴት ነህ? ደህና ነህ ወይ? እግዚአብሔር አምላክ የተባረከና የተቀደሰ ይሁን። ፓስተር ሳሪ ሁሌ ነው የምትደንቂኝ። በጣም የተነቃቃ መንፈስ ነው። በእንዴት አይነት አነካክ እንደነካሽ እኔ እንጃና እንደዚህ እኔንም በነካኝ ደስ ይለኛል። አንድ እህት አለች በጣም የምወዳት እህት አሜሪካን ሀገር ነች እና ክለብ ሃውስ ላይ ነበር ማውቃት እና you are the first century Christian እላታለሁ። ያለ እድሜዋ የጭምት የሆነች የእግዚአብሔርን ዕውቀት ያለች ሴት ናትና አንቺም ደግሞ በጣም ነው ማከብርሽ፣ በጣም ነው የምወድሽ። ፕላትፎርም ላይ እንዳለው እርስ በርስ ለመወዳደር ስለመቆለማመጥ ለመቀባበል የሆነ ነገር ሳይሆን በፍጹም ፍቅር ንጹህ በሆነው ፍቅር ሽንገላ በሌለበት ከእውነተኛ ምንጭ ከሆነ ነገር ነው የመግለጥ የምወደውና ሁሌ በጣም ነው የምትደንቂኝ። ምሳሌ መጽሐፍ ላይ ፎከስ አድርገሽ ስትጸልይ በጣም ደስ እያለኝ ነበር። ምሳሌ መጽሐፍ በጣም ተንበርክኬ ነበር ድሮ ጌታን እንደተቀበልኩ ያጠናኋቸውና ዛሬ እነዛን ጥቅሶችን ጠቢብ ሰው ከሞት ያመልጥ ዘንድ የህይወት መንገድ ወደ ህይወት ይመራዋል የሚለውን ቃል በቃ በእንባ ምናምን ነበር የዛሬ 34 ዓመት ምናምንና እሱን እንደገና ሪማይንድ አደረግሽኝ። ጌታ እየተባረከ ይሁን። አሜን። እንግዲህ ቀደም እንደተናገርሽው ቅድስና በሚል ርዕስ ነው። ቅድስና የሚለውን ርዕስ ራሱ ስትገልጪ እንደገና በተለየ መልክ ከእግዚአብሔር የተካፈልነው ባህሪ እንደሆነ ስትናገሪ ነበርና ደስ የሚለኝ
አገልጋይ ነሽ፣ በጣም የከበረ ነገር ያለብሽ ነሽ። ከአንዱ ሰው መልካም የሆነውን ነገር መከፋፈል ደግሞ ትሬንድሽ ነው እና ለእኔ ጥሩ ሞዴል ነሽ። ማስታወሻ ይዘሽ በመጻፍ አገልጋዮችን ኢንካሬጅ በማድረግ ኮሬክትም ማድረግም ደግሞ ሲያስፈልግ ኮሬክት በማድረግ በጣም ነው ማደንቅሽ፣ በጣም ነው የማከብርሽ። ጌታ ኢየሱስ ዘመንሽን ይባርክ። እንደተባለው 4 ክፍል ያለውን የቅድስና ትምህርት ባለፈው 15 ነው የጀመርነው። ሳምንት አቅም በላይ በሆነ ምክንያት ልንቀጥል አልቻልንም። ዛሬ ደግሞ ሁለተኛውን ክፍል ነው አብረን የምንመለከተው። ጠቅለል ባለ መልኩ በዚህ አጋጣሚ በፍጹም ትህትናና ፍቅር አክብሮት የምለምናችሁ ዘመኑ ንፋስ ወደ ወደደው እንደሚነፍስ ሰው ሁሉ የሚነፍስበት ጊዜ ነው። በተለይ የፕላትፎርሙን ዘመን እኔ የቆራሊዮ ዘመን ብያለሁ እና ቆራሊዮ ጠዋት ላይ 12 ተኩል ላይ ሲዞር ነው ዕቃ የተሰባበረ ዕቃ ምናምን ፍለጋና ዛሬም በተለያየ ሶሻል ሚዲያ ላይ ሰዎች እንደ ቆራሊዮ ሲዞሩ ነው ማየው። ራሳቸውን እንኳን መግዛት አይችሉም። እጃቸው ላይ ያለው ሞባይል ነው ዕጣ ፈንታቸውን እየወሰነ ያለውና ተረጋግታችሁ ሰከን ብላችሁ ዩቲዩብ ላይ የእግዚአብሔርን ቅድስና በተመለከተ በመደመምና በመደነቅ እግዚአብሔር ማምለክ እስክትችሉ ድረስ እዛ ላይ የተጫነውን ክፍል 1 ትምህርት ብትከታተሉ ደስ ይለኛል። ማስታወቂያውን መጨረሻ ላይም በደንብ ትነግራችኋለች። እኔ ጋም ፖስት አድርጌያለሁ። ያው በጋራ ነው ፖስት የምናደርገው እና እሱን እንደገና ሪቫይዝ ማድረግ ከጀመርኩኝ የዛሬውን ሳልናገር ሮጬ ነው የሚጨርሰው። ኔትወርኩም ትንሽ ያስፈራል እንዳያችሁት። ስለዚህ እግዚአብሔር ባስጀመረን ያስጨርሰንና ዛሬ አብረን የምንመለከተው የሰውን ቅድስና በተመለከተ ነው። የሰውን ቅድስና ብዬ ሳወራ አዳምና ሔዋን ከውድቀት በፊት ከእግዚአብሔር የተካፈሉትን ቅድስናን በተመለከተ ነው። እሱን ነው ማነሳላችሁ። ከዛ በኋላ ደግሞ 3፣ 4 እና 5 የቅድስና ገጽታዎች። ቅድስና 1 ነው፣ 3 ገጽታ አለው ብያቸዋለሁ። ቅጽበታዊ ቅድስና፣ ተግባራዊ ቅድስናና ፍጹም ቅድስና የሚለውን ሐሳብ 3 ቀን ወስጄ በደንብ ትንትን አድርጌ ነው የማስተምራችሁ። እንግዲህ ከወዲሁ ልባችሁን እያዘጋጃችሁ እንድትጠብቁኝም ጭምር ነው፣ ተከታታይነት እንዳለው ለማሳየት ብዬ ነው ይሄ መግቢያ የተናገርኩት። እንግዲህ ለመነሻ ያህል ባለፈው እግዚአብሔር የራሱ ማንነት እና የራሱ ባህሪ ያለው አምላክ ነው። ማንም ሰው ማንነቱን አላየውም። ምክንያቱም ማንነቱን ማንም ሰው አይቶ በህይወት መኖር አይችልም። ስለዚህ ለሰው የተገለጠው በሰው ልክ ነው። ደግሞም ራሱን የገለጠው በማንነቱን በሚገልጡ ባህሪያቶች ናቸው። እግዚአብሔር የተገለጠው ከባህሪው ተነስተን ነው ማንነቱን የምናውቀው እንጂ ደርሼ ከሰማይ ወረድኩኝ አሁን እግዚአብሔርን አይቼ አጫውቸው ልዩ አቀባበል አድርጎልኝ አየሁት ቤቱን፣ ንብረቱን፣ ዙፋኑን ምናምን አየው ሊል የሚችል ሰው የለም። ስለዚህ እንዴት አወቅ ነው ሲባል የማይታየው አምላክ የማይታይ ማንነት ያለው አምላክ በባህሪያቶቹ ራሱን ገልጧል። ባህሪያቶችን ስንመለከት ስንት ናቸው? ቁጥር ስፍር የላቸውም። የተገለጠውን ባህሪ ብቻ ነው የምናውቀው። የተገለጠው ባህሪ ደግሞ በሁለት ይከፈላል። አንደኛው የራሱ ብቻ የሆኑ ባህሪያቶች አሉት። ሁለተኛ ደግሞ ለሰው የሚያጋራው ባህሪያቶች አሉት። የራሱ ብቻ የሆኑ ባህሪያቶች ምንድን ናቸው? ለናሙና ያህል ስናነሳ በአንድ ጊዜ በሁሉ ስፍራ መገኘት፣ ሁሉን ማወቅ እና ሁሉን ቻይ መሆኑ ማንም ሰው ሊካፈለው የማይችለው የእግዚአብሔር ብቸኛ ባህሪያቶች ናቸው ማለት ነው። ሌላው ለሰው ያጋራው ደግሞ ለናሙና ያህል የምናነሳቸው ምንድን ናቸው? አንደኛው ፍቅር ነው። ከዘፍጥረት መጽሐፍ እስከ ዮሐንስ ራእይን መጽሐፍ ቅዱስ እኔ ሳጠና እግዚአብሔር ፍቅር ሆኖ ነው የተገለጠው። በቃ በምንም አይነት ጭካኔ አለመናዊ በሚመስል መንገድ መጽሐፍ ቅዱስ ውስጥ ታፔላ እስክንለጥፍለት ድረስ አንዳንድ የሚያስፈሩ ነገሮችን አይተን እንደምንለው አይደለም። እኔ እግዚአብሔር ፍቅር ነው። እንዲያውም በቀረልኝ የህይወት ዘመኔ እግዚአብሔር ፍቅር እንደሆነ እንድናገር እድሜም ጨምርልኝ፣ ሁኔታዎችንም ሁሉ አመቻችልኝ። ይሄ ጣፋጭ የሆነውን ፍቅርህን ደግሞ ልግለጥ
ልተርከው መጽሐፍ እንደሚል ጴጥሮስ ላይ ማነው ኤፌሶን ላይ ወርዱ ስፋቱ ርዝመቱ ምን ያህል እንደሆነ ከመታወቅ የሚያልፈውን የእሱን ፍቅር ለማወቅ በርቱ ይላል። ከመታወቅ በላይ ነው። ግን የተገለጠውን ያህል የተገለጠውንም እንኳን በደንብ አናውቅም። ስለዚህ ፍቅሩ ጥልቅ ነው። ደግሞም እኛን እያንዳንዳችንን የተገናኘው ጣፋጭ በሆነ ፍቅር ነው እና ዛሬም ጨካኝ በሆነ ፍቅር ሳይሆን ጣፋጭ በሆነ ፍቅር ሰዎችን ተች ማድረግ እንድንችል ፍቅርህን አቅምሰኝ ብዬ ሁሌ ጸልያለሁ። ጣፋጭ የሆነ ፍቅር ስጠኝና ያንን ጣፋጭ የሆነውን ፍቅርን ጥም የሚቆርጠውን ፍቅርን ላካፍላቸው ለሰዎች ለአንተ ልጆች አንተ ለሞትክላቸው ብዬ እላለሁና ያው ቸርቻችንም ፓስተር ሳራ ታውቃለች ድንቅ ፍቅር የሚል ስያሜ ነው የተሰጣትና በዓላማ ነው ማለት ነው። ዝም ብሎ እንደመጣልኝ በግብታዊነት አይደለም፣ በዓላማ ነው ያደረኩት ማለት ነው። ስለዚህ ለሰው ካካፈላቸው ባህሪያቶች አንዱ ፍቅር ነው። ሁለተኛው ጽድቅ ነው። እሱንም በደንብ አወራለሁ። ቅድስና አንዱ ነው። እንግዲህ ቅድስና ላይ ፎከስ ስለምናደርግ አዳም ከመውደቁ በፊት ከእግዚአብሔር የተካፈለውን ባህሪያቶቹ በተመለከተ ጽድቅ፣ ፍቅር፣ ቅድስና እኛ ስለ ጽድቅም አናወራም፣ አሁን ስለ ፍቅርም አናወራም፣ እግረ መንገድ ነው። ዋነኛው ቶፒካችን ቅድስና ስለሆነ ስለ ቅድስና ነው ማወራው። ዛሬ ስለ ቅድስና ሳወራ አዳም ከመውደቁ በፊት የነበረውን ቅድስና አውርቼ ዛሬ አጠቃልላለሁ ማለት ነው። እንግዲህ የሰው ልጅ ሲፈጠር የእግዚአብሔር የቅድስና ባህሪያቱ ተካፋይ ነው። ማይ ጋድ በእግዚአብሔር ውስጥ ቅድስና እግዚአብሔርን ያህላል። በሰው ውስጥ ያለው ቅድስና ሰውን ያህላል። ሰውን ያህላል ማለት ነው። እንግዲህ እግዚአብሔር ቅድስናው ምን ያህል ነው? ልዩነቱ ልዩ መሆኑ ምን ያህል ነው? ቢዮንድ ነው። ሰውስ ልዩ ፍጡር ነው። በነገራችን ላይ ሰው ቅድስናውን ተካፈለ ሲባል እግዚአብሔር ልዩ አምላክ እንደሆነ ሁሉ ሰውም ልዩ ፍጥረት ነው ማለት ነው እንጂ ከኃጢአት ከምናምን ጋር የተያያዘ አይደለም። ኃጢአት በሌለበት ከኃጢአት ጋር በተያያዘ ቅድስና ሊወራ አይችልም። በኋላ ነው ከውድቀት በኋላ ነው ኃጢአትና ቅድስና ዝምድና የፈጠሩት እንጂ ከውድቀት በፊት ቅድስና የሚለው ቃል ሰው ዩኒክ ነው። በጣም የሚገርም ነገር ልንገራችሁና አንዳችሁም እንኳን ምናልባት መገለጥ የለኝም እንጂ ስለመፈጠራችሁ እግዚአብሔርን አመስግናችሁ አታውቁም። ምናልባትም አማራችሁ ሊሆን ይችላል። ፊታችሁን፣ ገጽታችሁን፣ ኑሯችሁን፣ ተክለ ሰውነታችሁን አይታችሁ መስተዋት ፊት ራሳችሁን ረግማችሁ ሊሆን ይችል ይሆናል። መጽሐፍ ግን ግሩምና ድንቅ ሆኜ ስለተፈጠርኩኝ አመሰግናለሁ ብሎ በብሉይ ኪዳን ብርሃን ነው እግዚአብሔርን ስለ ፍጥረቱ ያመሰግነው፣ ስለ ግሩምነቱ፣ ስለ ድንቅነቱ። አንዳንድ ሰዎችን እኛ ግሩም ነህ እኮ ምናምን ስንለው፣ አቤት ግርማ ሞገስ ስንለው እያለ ስላቅ ይስቅብናል፣ ራሱን ስላልተቀበለ። በጣም ድንቅ ከሆነ አንተ ብንለው የተሸነገለ ይመስለዋል። ለምን? ስለ ራሱ ያለው ኢሜጅ የተበላሸ ስለሆነ። ስለዚህ እኔ ከመዳኔ በፊት ስለ መዳኔ ከማመስገኔ በፊት እግዚአብሔርን የማመሰግነው ስለመፈጠሬ ነው። እስቲ ይታያችሁ፣ ሰው ሁኜ ባልፈጠር ኑሮ ይህንን ሁሉ ክብር ወግ ማድረግ አላይም ነበረ። ተፈጥረው እንኳን ከእናታቸው ማህፀን የጨነገፉ ይሄ ሁሉ አምልጧቸዋል። ባትፈጠሩ ኑሮ የላችሁም። የለም የሚል ቃልም ለእናንተ የለም። ፓስተር ሳርዬ ግሩምና ድንቅ ሆነሽ ስለመፈጠርሽ ምን ያህል እግዚአብሔርን አመስግነሽው ታውቂ ይሆን? መከረኛ እቺ አመለጥኩ፣ ዳንኩ፣ ከሲኦል ተዘጋልኝ፣ አፉ ተዘጋብልኝ ነው። ከመዳን በፊት መፈጠር ይቀድማል። የቅድስናው ተካፋይ ነን። ዘጸአት ማነው ዘዳግም ምዕራፍ 33 ላይ እንደ እግዚአብሔር ያለ ማን ነው ይላል። መጽሐፍ ቅዱስ ሙሴ ሲናገር እንደ እግዚአብሔር ያለ ማን ነው ይልና ታች ወርዶ ደግሞ በእግዚአብሔር እስራኤል ወይ ምስጉን ነህ፣ በእግዚአብሔር የዳነ እንዳንተ ያለ ማን ነው ይላል። ስለዚህ እንደ እግዚአብሔር ያለ ማንም የለም። ቀጥሎ እንደኛ ያለ እንደ ሰው ያለ የለም። ከሚታየው በሰማይ በምድር ከምድር በታች ባለው ፍጥረታት መካከል ሰውን የሚተካከል ፍጥረት የለም።
በዓለም ላይ እንግዲህ ትክክለኛ ቁጥሩን አላውቅም፣ በቢሊየን ነው ያለው አይደል? ማንም ሰው ከዓለም ፍጥረት ጀምሮ እስከ ዓለም ፍጻሜ ድረስ በሚፈጠረው ሰው መካከል ተመሳሳይነትና አንድነት የለም። ሁሉም ዩኒክ ነው። እግዚአብሔር ኮፒ ፔስት እንኳን አላደረገም። እኔ ብሞት እኔን የሚተካኝ ሰው የለም። እንደዚህ ነው እኔ የማስበው። አባት እናት 12 ልጅ ቢኖረው 12ቱን ልጅ እንኳን ስማቸውን አቆላምጦ ላይጠራ ይችላል። እኔ ለእግዚአብሔር ልዩ ነኝ። ስለዚህ ቅድስናውን ተካፍያለሁ። እስቲ ሰከን በሉና ስለ መዳን እናመሰግናለን። ክላይማክስ የሚያወጣ ነው ምስጋናችንን። ግን ከሆድ አንስተኸኝ ይላል ዳዊት፣ ከሆድ አንስተኸኝ ከማህፀን ተቀበልከኝ ይላል። እስከ ሽበትና እስከ ሽምግልና ድረስ አቤት አንተ አምላኬ ነህ ይላል። ከምድር አፈር አበጀኝ፣ የህይወትንም እስትንፋስ በአፍንጫዬ ላይ ከውስጥ ከማንነት እፍ አልክብኝ። እስትንፋሱን የተካፈለ ሰዎች ከሆነ ማን የትኛው ፍጥረት ነው እስትንፋስ የተካፈለው? እቺ እስትንፋስ የዋዛ ናት አይደል? በወደቀ ዓለም ስለምንኖር ዲስቶርትድ በሆነ ዓለም ስለምንኖር እንጂ እቺ እስትንፋስ እኮ ልዩ እስትንፋስ ናት። ስለዚህ ዘፍጥረት 1:26 ላይ ስንፈጠር በእግዚአብሔር መልክና ምሳሌ ስንፈጠር፣ በእግዚአብሔር መልክና ምሳሌ ነው የሚለው። መልክና ምሳሌ፣ ምሳሌ የሚለው ስልጣን የሚያመላክት ነው። መልክ የሚለው ካራክተሩን የተካፈልን መሆናችን ነው። ሰው ንጉስ ነው፣ ሰው ካህን ነው፣ ሰው ነቢይ ነው። ኢየሱስ መጀመሪያ ነቢይ ሆኖ መጣ ከሰማይ፣ ካህን ሆኖ ሞተ፣ ንጉስ ሆኖ ወደ ሰማያት ግርማው ቀኝ ሄዶ ተቀመጠ እና ንጉስ ሆኖ ፍጥረትን ይገዛል። ስለዚህ ኢየሱስ አዳም የተሰጠውን ባህሪ መጀመሪያ ለአዳም የተሰጠውን ነው ማለት ነው። በኋላ ላይ ኢየሱስ ይዞት የመጣው የእግዚአብሔር የመለኮት ባህሪ ተካፋይነት። ማይ ጋድ ፍጹም የሆነ ፍቅር ነው ያለን። እንግዲህ አዳም ኃጢአት ሲሰራ ከእግዚአብሔር ሕይወት በሞት ተለይቶ ለሰይጣን ተለይቶ መኖር ጀመረ። መቀደስ ለእግዚአብሔር መለየት ነው። ሞት ለሰይጣን መለየት ነው። መቀደስ ለእግዚአብሔር መለየት ነው። ለእግዚአብሔር የመለየት ተቃራኒው ምንድነው ቢባል ለሰይጣን ሕይወት መኖር ነው። ለሰይጣን ሕይወት መኖር ማለት ከመኖር ወደ አለመኖር መምጣት ማለት ሳይሆን የሰይጣንን ባህሪ ማሳይ የባህሪ ልጅ መሆን ማለት ነው። መጽሐፍ ቅዱሳችን በድፍረት የዲያብሎስ ልጆች ናችሁ ይላቸዋል የማያምኑት። ስለዚህ የእግዚአብሔር ባህሪ ተካፋይ ነበረ ኖ ብሎ በኃጢአት ምክንያት ለእግዚአብሔር ሞቶ ለሰይጣን ሕያው ሆነ ማለት ነው። ስለዚህ የኃጢአት ተፈጥሮ ከሰይጣን በመካፈል የሰው ልጅ ምን ሆነ? የሰይጣን ልጅ ሆነ። እናንተ የእፉኝት ልጆች ወይ እኔ አሁን ሆድ የባሰውን ሰው አንተ የሰይጣን ልጅ ብዬ አልለውም። ለምን? ሲጀመር የእግዚአብሔር ልጅ የነበረ ስለሆነ። የሰይጣን ልጅ ደግሞ የሆነው ወዶም አይደለም መሆኑንም አያውቅም። ግን እኛ በውስጥ ታዋቂነት እኔ ራሴ የሰይጣን ልጅ ነበርኩኝ፣ በኩር ልጁ ነበርኩኝ። ፓስተር ሳሪም የሰይጣን በኩር ልጁ ነበረች። አሁን የእግዚአብሔር ልጅ ነን አንላቸውም፣ ናቸው። ግን አለማለታችን አያስቀረውም፣ ናቸው። ስለዚህ ሰው ከእግዚአብሔር ልጅነት የሰይጣን ልጅ ሆነ ማለት ነው። የሰይጣን ልጅ መሆን ማለት ምንድነው? የሰይጣንን ባህሪ መካፈል ነው። ከወደቀ በኋላ ሰይጣን የተካፈለውን ባህሪ መካፈል ማለት ነው። በዚህ መንገድ ሰው ከብርሃንነት ወደ ጨለማነት ብርሃን ነው ራሱ ብርሃን ነበረ። ብርሃን የነበረው ወደ ጨለማነት ተለወጠ ማለት ነው። እንዴት ብርሃን በምን ቃላት እንደሚገለጥ አላውቅም። እናንተ ከጨለማ ወደሚደነቅ ብርሃን ይላል አይደል መጽሐፍ ቅዱስ። ጨለማን በምን ቃላት እንደሚገለጥ አላውቅም። ዘ አብሰንስ ኦፍ ላይት ነው። ብርሃን የሌለበት ቦታ ጨለማ ይባላል። ብርሃን ያለው ሰው ጨለማን ይለያል። ጨለማ ውስጥ ያለው ሰው ጨለማ ራሱ ለሱ ብርሃን ይመስለዋል። ጨለማ ውስጥ አላችሁ አይለንም።
በበራ ብርሃን ውስጥ አላችሁ አይለንም። ብርሃን በሌለበት ጨለማ ውስጥ አላችሁ አይለንም። እናንተ ራሳችሁ ብርሃን ናችሁ ነው የሚለን። ከብርሃንነት ደግሞ እናንተ ጨለማ ውስጥ ገባችሁ ሳይሆን እናንተ ራሳችሁ ጨለማ ሆናችሁ ነው የሚለን። ጨለማ ናችሁ ነው የሚለን፣ ብርሃን ናችሁ ነው የሚለን። እንግዲህ እንዴት አይነት አወራረድ፣ እንዴት አይነት አወዳደቅ እንደወደቀ አሰቡ። አሁን እንግዲህ እኛ እዚህ ምድር ላይ ያለን ሰዎች በሙሉ በእንዲህ አይነት ሁኔታ ወርደን ነው ማለት ነው። መጽሐፍም እንደሚለው ክቡር ሆኖ ሳለ ይላል አይደለ? ሰው እንደሚጠፋ እንስሳ መሰለ ይላል። ሰው በከፍታውና በክብሩ እግዚአብሔርን ነው የሚመስለው። እንደ ሰው ያለ እግዚአብሔርን የሚመስል የለም። ሲወርድና ሲወድቅ እንደ እንስሳ ነው የሚመስለው። ከክርስቶስ ውጭ ያለውን ሰው አምሮ ደምቆ ወግ ማዕረጌን አየሁ እያለ ሲኖር ስታዩት አንተ እኮ ማለት እንደሚጠፋ እንስሳ የጠፋ ነህ ብትሉት አንተ ራስህ ነህ የጠፋው፣ እስቲ ፊትን በመስተዋት እይ ነው የሚላችሁ። እና አንድ በጌታ በጣም ቤስት ጓደኛዬ የነበረ ሰው ገና በጌታ የ5-6 ዓመት ክርስቲያን በነበርን ጊዜ ዓለም ላይ ያሉ ሰዎች እኮ ምርጥ አስክሬኖች ናቸው ብሎ ሲለኝ በጣም ነው የሰቀጠጠኝ። እኛ የዓለም ጉራ ነው የምንመስለው፣ እነሱ የዓለም ክብር ነው የሚመስሉት፣ የሚያብረቀርቁ ናቸው። እና በወቅቱ መቀበል ከብዶኝ ነበር እና ይሄ እንደዚህ ቃላት ተጠቀም ምናምን ብዬ በውስጤ ተቀፈፈኝ። ግን ምርጥ አስክሬኖች ናቸው። መጽሐፍ ቅዱሳችንም እንደሚለው እኮ በበደላችሁና በኃጢአታችሁ ምንድን ናችሁ ነው የሚለው። ሙታን ናቸው። አንተ ሙቲቻ ብለን ልጆችን እንደምንሳደበው አይደለም። በስንፍናውና በመታከቱ ምክንያት አንተ የሞትክ እንደምንለው አይደለም። የሞቱ ናቸው። መሞት ማለት ከእግዚአብሔር መለየት ማለት ነው። ስለዚህ ከብርሃንነት ወደ ጨለማነት ተለወጠ። እሺ፣ ሰው ከእግዚአብሔር ክብር ጎደለ። ይሄንን ቃል ደግሞ በደንብ ነው መናገር የምፈልገው። ሮሜ 3:23 ላይ የእግዚአብሔር ቃል ሲናገር ሁሉም እስቲ ኃጢአትን ሰርቷል፣ ከዛስ ገሃነም ገብቷል፣ ሲኦል ገብቷል፣ ወርዷል፣ ወድቋል አይደለም የሚለው። የሰው ትልቁ ኃጢአት ገሃነም መግባት አይደለም፣ ሲኦል መግባት አይደለም፣ ደሃ መሆን አይደለም፣ በሽተኛ መሆን አይደለም። የሰው ልጅ ትልቁ ውድቀት ከክብር ነው የጎደለው። ሰው እኮ የክብሩ ተካፋይ ነው። ሰው እኮ ሲፈጠር የእግዚአብሔር የክብሩ ተካፋይ ነው። ክብርህን አልነካም፣ እኔ ክብርን አንተ ብቻ ውሰድ ምናምን ያለማወቅ ነው። እግዚአብሔር የሚከብረው ክብሩን በአንተ ሲገልጥ ነው፣ ያለውን ክብር ሲገልጥ ነው። ሰው ነው ክብር ማካፈል አይወድም። ሲያከብሩት ነው ደስ የሚለው ሰው። እሱ ባለበት፣ ያ ሰው ባለበት መከበር ለሰው ውርደት ነው። እግዚአብሔር በክብር ባለጠጋ ነው። ምን ክብር ትጨምርለታለህ? ምን ክብር ትቀንስለታለህ? የተካፈልከውን ክብር ስትገልጥ ክብሩን ገለጠ ነው የሚባለው አይደል? ከበረ የሚባለው እኮ ጎተራዎቹ ላይ ክብር ያርግልህ፣ ክብር ዙፋን ላይ በቃ ይቀመጥልህ ምናምን፣ ይሄ የሰው ቋንቋ ነው። እግዚአብሔር በክብር ባለጠጋ። እግዚአብሔር በክብር ባለጠጋ ስለሆነ ለባለጠጋ ምን ሰጥታላችሁ? የእግዚአብሔር ሴት አሳስቦኛል ብዬ እኔ አሁን 500 ብር በአንቺ አካውንት ባስገባ ምን እንደምትይኝ ታውቂያለሽ? በጣም ነው መርከቡ የደፈርከኝ፣ ምን ስታይኝ ምንድን ነው ምን እመስልሃለሁ የሚሉኝ ሰዎች አሉ። አንዳንድ ጊዜ ብር ለመስጠት እንኳን ሰዎች ሲፈልጉ አስፈቅደው ነው። ኧረ አልልም፣ አመሰግናለሁ። እና እንደዚህ ለማድረግ አስቤ ነበረ ምናምን ቅሪ ቢሆን ምናምን። አይ እንዴት ነው የምትደፍረኝ አንተ? እንዴት ነው እንደዚህ? አንዳንዱ ደግሞ በጣም የሚገርማችሁ ነገር የለውም ቀድሞ ክብር ነበረውና የለውም እኮ ምንም የለውም።
ስብቀኑት በደንብ ምንም እንደሌለው ያወራቸዋል። ታዲያ ቀጥሎ ትንሽ ቆይቶ ለማንም ባከና ታውራ ለጠላት ደስ አይበለው ይላል። ሳይኖረው እየተወደሰ ይኖራል። እኔ የገጠመኝን ነው በእግዚአብሔር ፊት አልዋሽም። የገጠመኝን ነው የምነግራችሁ። እግዚአብሔር በክብር ባለጠጋ የክብር ስግብግብም አይደለም። ክብር ጣዖት የሚሆንበትም አይደለም። መጀመሪያ ሲፈጥረን ክብሬን እንዳትነካ ብሎ ሳይሆን ክብር አካፍሎ ነው የፈጠረን። ያን ክብር ስንገልጠው ከበረ ይባላል። ከዛ ክብር ከጎደልን ከክብር ጎደለ ይባላል። ስለዚህ የሰው ውድቀቱና ኃጢአቱ ሲኦል መግባቱ አይደለም፣ ገሃነም መግባቱ አይደለም፣ ከክብር መጉደሉ። በእግዚአብሔር መልክና ምሳሌ ክቡር ሆኖ ሳለ ከክብር ወርዶ እንደሚጠፉ እንስሳ መምሰሉ ነው። ስለዚህ ከክብር ጎደለ፣ ባህሪው ተበላሽ፣ ዲስቶርትድ ሆነ። ቶታሊ ዲስቶርትድ ሆነ። ዲስቶርትድ ሆነ ማለት ምን ማለት ነው? እብድ ማለት ነው። በምን አይኑ እንደሚያየን እኔ አላውቅም እንጂ እኛ ምናችንን ጤናማ ጤንነታችን ምናችን ላይ ያለ ምን ጤና አለን? የተሰበረ መስተዋት ላይ ፊታችሁን ብታዩ ጤናማ ፊታችሁ የተሰባበረ ሆኖ እንደሚታይ ሁሉ በራሱ መልክና ምሳሌ ፈጥሮ ሳለ በኃጢአት ምክንያት በተሰባበረ መስተዋት እንደሚታይ ፊት ነው የሆነው። የጸጋው ባለጠግነት እንዲመሰገን ደግሞ በዘመኑ ፍጻሜ ከሴት የተወለደውን ልጁን ልኮ ያጣነውን ክብር አይደለም እጥፍ ድርብ የሆነ ክብር ሰጠን። አሜን። በቃላት ሊገለጥ የማይችል ክብር ሰጠን። በጣም ብዙ ጊዜ ስጸልይ ሰምተሽ እንደሆነ አለ አንድ ልጅ በአባቱ ዘንድ የሆነውን ክብር አየን ይላል። በክብር ላይ ደግሞ ክብር ተጨመረልን ይላል። ከክብር ወደ ክብር እንሻገራለን ይላል። በኢየሱስ በአዳም ካጣነው በኢየሱስ ያገኘነው ይበልጣል። አንጸጽ። ያንን ህይወት ግን መግለጥ አለብን። ልንገልጥ ነው የተጠራ ነው። ዛሬ ይህንን የመሰለ ክብር ተገልጦ አንዳንድ ሰዎች ሲኦል ጫፍ ላይ ይኖራሉ። ህይወታቸው ሲኦል ነው፣ ኑሯቸው ሲኦል ዙሪያ ነው። ጸጋ እንዳልገለጠ እንዳላዳነ የጸጋው ባለጠግነት እንዲመሰገን የተጠናቀቀ ስራ ሰርቶ እንዳላዳነ ከትንታግ እሳት ውስጥ እንደወጣ ሲኦል ዙሪያ ላይ የጋን መብራት ሆነው የጨለማ ቁራጭ ለብሰው የኃጢአት ቁራጭ ለብሰው ይኖራል። እኔን በኢየሱስ ክርስቶስ ከማመኔ በኋላ ፓስተር ሳሪ እስከ መቃብር ማትረሺው ነገር ዛሬ በዚህ ጉባኤ ልናገር። በኢየሱስ ክርስቶስ ከማመን በኋላ የሚጸጽተኝና የሚቆጨኝ ይህንን የሚያህል ክብር ተገልጦልኝ፣ ይህንን የሚያህል ማዳን ተገልጦልኝ እንዲህ አይነት ተልካሻ የሆነ ውጥንቅጡ የወጣውን ህይወት መኖሬ ሶሪ እድሜ ልኬን እንደተንገበገብኩኝ የእግር እሳት እንደሆነብኝ ነው የምኖረው። ከክብር መጉደል ውርደት ነው። በኢየሱስ አምኖ ድኖ የወደቀ የወረደ ህይወት መኖር ኩነኔ ነው። ህሊናችሁንም ሰላም የሚሰጥ አይደለም። እድል ያለመጠቀም ነው። ከትንታግ እሳት ውስጥ እንደወጣ ሰው መንግስት ሰማያትን እንዳትገቡ በነውርና በነቀፋ የሎጥን ሚስት መልአክ እጅ ይዞ ጎትቶ ከሶዶም ሲያወጣ እንዳመለጠች ማን ነው? እሷ እንኳን ወደ ኋላ ላይ ተመልሳ ያገሩ ሰው ስለሆነች እየጨዋም እንደሆነ ነው የቀረችው። ልጆቹና እሱ እጃቸውን ተይዞ ከሶዶምና ጎሞራ እንዳመለጡ እንደሱ መንግስት ሰማያት ይደብራል። መጽሐፍ ቅዱስ እንደዚህ ይላል፣ ያመኑትን ሰዎች ወደ እግዚአብሔር መንግስት ሲገቡ ሁለት አይነት በክብር የሚሄዱ አሉ። አንተ ታማኝ ባሪያ ና ወደ ጌታ ደስታ ግባ
አንተ በዓለም ፊት እኔን ያዋረድከኝ፣ በሶሻል ሚዲያ ላይ ክቡር ደሜን የረገጥህ፣ የመስቀሌን ስራ ያክፋፋህ አንተ ምን ላርግህ? እኛም እኮ በሁሉ ልጆች አንደሰትም። ሰውም ሁሉ በእኛ አይደሰትም። በአንዳንዶቻችን ያዝንብናል፣ በአንዳንዶቻችን ይደሰትብናል። እግዚአብሔርም የሚደሰትባቸው ልጆች አሉ፣ የሚያዝንባቸው ልጆች አሉ። ይህን ትምህርት ሳስተምር ኖት ፎር ዘ ሴክ ኦፍ ኢንፎርሜሽን፣ ለመረጃ አይደለም የማስተምረው፣ ለመረጃ አይደለም። እግዚአብሔር ያስተማረኝን ለመኖር እለት እለት የምጣጣረውን ነው ማስተምራቸው፣ ላይፌ ነው ማስተምራቸው። አሜን። የንግግር አድማቂም አይደለም፣ ሾም አልፈልግም። አቤት አቤት እንዴት ነው የሚገልጠው? እኔ ሰው ፊት መቆም የምችል ሰው አይደለሁም፣ መናገርም የምችል ሰው እንዳይደለው በደንብ አድርጌ ራሴ ማንም አያስረዳኝም፣ ጥንቅቅ አድርጌ አውቃለሁ። የምጣጣረው ይሄን ጌታዬን ላከብረው ነው፣ የተካፈልኩትን ላካፍላችሁ ነው። ስለዚህ ተምራችሁ ድንቅ ትምህርት ነው ብላችሁ ህይወታችሁ ካልተለወጠ ከሰርን ሁላችን ነው። ስለዚህ ወደ ክብር ተመለሱ ነው። ዛሬ ወደ ከበረው ህይወት ተመለሱ። በትዳራችሁ፣ በቤተሰባችሁ፣ በስራ ቦታችሁ፣ በማህበራዊ ኑሯችሁ፣ በማያምኑ ሰዎች መካከል ወደ ክብር ህይወት ነው። አሜን። ጨለማ ውስጥ ያሉ ሰዎች ብርሃን የሆነውን ህይወታችሁን አይተው ነው ወደ ክርስቶስ የሚመጡት። በብርሃን ሳይመላለሱ ስለ ብርሃን ማውራት ያላዩትን መረጃ መስጠት ነው። ያላዩትን ነገር፣ የማያዩትን ነገር መረጃ፣ መረዳት የማይችሉትን ነገር መረጃ መስጠት ነው። ከመረጃ ያለፈ አይደለም። እግዚአብሔር ለቤተ ክርስቲያን የሰጠው ማስታወቂያ አይደለም፣ ምስክርነት ነው። አሜን። ጥልቅ ህይወት እንዴት እንደሆነ፣ ቅድስና እንዴት እንደሆነ ኖረን ማሳየት ነው። ለልጆቻችን ኖረን ስናሳያቸው ነው የሚኖሩት፣ የሚተገብሩት። መናገር ብቻ አይደለም፣ ኖሮ ማሳየት ነው። ብዙ ሰዎች በነገራችን ላይ በጣም በውርደት ነው ወደ እግዚአብሔር የሚሰበሰቡት። ዘመናቸውን ተምች ኩኩባ በልተውባቸው ነው የሚሰበሰቡት። የመባ ህይወት የሚኖሩ ሰዎች አሉ። የሚያሳፍሩ ሰዎች አሉ። የሚያዋርዱ ሰዎች አሉ። በተለይ በዚህ ዘመን አስፈላጊ ቢሆን እኮ ክርስቲያኑ ማህበረሰብ ከሚባለው መለየት ተለይቶ የሚገባበት ቢኖር ኖሮ እንደዚህ ይኬድ ነበር። ለምን? እኔ ኢየሱስን እንደዚህ አላውቀው። አባቶቻችን የከፈሉትን መስዋዕትነት የቀደሙት የእምነት አባቶች የከፈሉትን መስዋዕትነት ስታዩ ለክርስትና ይሄ ህይወት አይመጥ ነው። አገልግሎታችንም አይመጥም። ሲጀመር በነገራችን ላይ ቸርችም ሲባል የቸርቹ ባለራዕይ የቸርቹ ጌታ ነው። ሰባኪውን በስብከቱ ነው መታወቅ የሚፈልገው። አስተማሪውን በቃ ከኔ በቀር ሰው ላሳር ነው። ባለመገለጡ ማስደመም ማስደነቅ ነው። ማን ነው ክርስቶስን? ሁሉም የራሳቸውን ይፈልጋሉ፣ የክርስቶስን አይደለም። እንዳለው እኮ ነው አይደለም እንዴ? ሁሉም ራሱን ነው። እኔ ከማናንሼ ነው ላይፉ በሙሉ እኔ ከማናንሼ በቃ ማይክ ይዞ በቃ የሆነ በቃ እግዚአብሔርን ጠብ ዝቅ ከፍ የሚያደርግ ይመስል ነው የሚታየው። ግርግሩ ግርግር አይደለም። አድነን አድነን የሚለው መዝሙር አሁን ነው መዘመር። አሁን የሚዘመርበት ጊዜ ነው። አድነን አድነን የሚል መዝሙር የሚዘምርም የሚገጥምም የለም፣ የሚያወጣም የሚያነሳውም የለውም። የቀደመው አሁን ነው። ነፃነት በነፃነት ማግስት ዓለም አደባባይ ላይ በዓለም ላይ ታሪክ ታይቶ ተሰምቶ የማይታወቅ እነዚህ ምኖች ናቸው እስክንባል የደረስነው። እነዚህ ምን አይነት የምድር ጉዶች ናቸው? ኧረ ምን አይነቶች ናቸው? ጉዳችን እኮ ማለቂያ የለው። ማን ይሰማ ይሁን ይህን መልእክት? ማን ሰምቶ ይመለስ ይሁን አላት። እሺ ቃዴሽ ማለት በዕብራይስጥ እርኩስ ከሆነ ነገር መለየትና ለእግዚአብሔር ክብር ራስን አሳልፎ በመስጠት እንደ ባህሪው ለፈቃዱ መኖርን ያመለክታል። ሁለተኛ ዜና 29:5 ላይ አንደኛ ጴጥሮስ 1:15-16
ላይ ያሉት ጥቅሶች ምንድናቸው? ከዓለም ኃጢአት በመለየት ራስን ለእግዚአብሔር ክብር አሳልፎ በመስጠት እንደ ባህሪው ለፈቃዱ መኖርን ያመለክታል። እንጂ ከኃጢአት ለጽድቅ የሚሆን ጸጋ እንጂ የተገለጠው በኃጢአት ጸንተን እንድንኖር ሴጦ ነው የሸነገለ አይደቅህም። እንዳትድን መጀመሪያ ሲታገል ነበር፣ አሁን እንዳትጸና አይምሮህን እያሳተህ ነው። ያልዳነውን እንዳይድን ይታገለዋል፣ የዳነውን እንዳይጸና ይታገለዋል፣ የሚያገለግለውን እንዳያገለግልና ገለባና ቻፍ የሆነ ህይወት እንዲኖረው ያጣጣል። በቅድስና ነው። በኃጢአት ላይ ያለውን ጥላቻ ላይ የምን ልጁ ላይ እኮ ነው ፊቱን ያዞረው። የዓለምን ሁሉ ኃጢአት አሸክሞት ከዓለም ፍጥረት እስከ ዓለም ፍጻሜ ድረስ ያለውን የዓለምን ሁሉ ኃጢአት ተሸክሞ ይሄ ፍቅር የሆነው አምላክ ከምድር ከፍ ከሰማይ ዝቅ አድርጎ እኮ ነው ልጁን ያንጠለጠለው። ኃጢአት ላይ ያለውን የእግዚአብሔርን ቁጣ በኢየሱስ ክርስቶስ ላይ አይተክ ማትረዳ ከሆነ እንግዲህ ትምህርት አይገባህም ማለት ነው። ስለዚህ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን የጌታን የኢየሱስ ክርስቶስን መገለጥ እየተጠባበቀን ያለ ነውርና ያለ ነቀፋ በጽድቅና በቅድስና እንድንኖር የሚያደርግ ጸጋ ተገልጧል። ኃጢአት የሚያድን ብቻ ሳይሆን በቅድስና እንድንኖር የሚያስችል ጸጋ ተገልጧል። አሜን። ቅድስና መቀደስ ቅዱስ ከሚለው ቃል የመጣ ሲሆን ትርጓሜው መለየት ነው፣ ዩኒክ መሆን። እሱን በሚቀጥለው በደንብ አድርጌ እናገራለሁ። ይሄንኑ ሐሳብ ነው በሌላ ቋንቋ እየደጋገምኩ የምናገረው። ቅድስና ከኃጢአት ከሰይጣን ከዓለም ለእግዚአብሔር መለየት ነው። ከኃጢአት ከዓለምና ከሰይጣን ለእግዚአብሔር መለየት ነው። ቅድስና በብሉይ ኪዳን ሰው እንስሳና ዕቃ ለመቅደስ አገልግሎት ሲውል ለእግዚአብሔር ተቀድሷል ይባላል። ዕቃ ሊሆን ይችላል፣ ሰው ሊሆን ይችላል፣ እንስሳ ሊሆን ይችላል፣ መስዋዕት ሊሆን ይችላል። እንግዲህ በጣም በዚህ ጉዳይ ላይ እንግዲህ በደንብ ፓስተር ሳሪ መናገር ትችላለች። መስማት ነው የሚቀለኝ ከመናገር። እዛው ጋር ያለውን ስርዓት በሙሉ ነውር ነቀፋ ያለበት ሰው ወደ እግዚአብሔር ቤተ መቅደስ አገልግሎት አይገባም ነበር። አይኑ ላይ ችግር ያለበት እንኳን እንስሳ ማለት ነው። ነውርና ነቀፋ የሌለበት ዕቃ፣ ነውርና ነቀፋ የሌለበት እንስሳ፣ ነውርና ነቀፋ የሌለበት ሰው ነው ወደ እግዚአብሔር የሚቀርበው። ከሌዊ በቀር ከሌዊም ከአሮን ቤት በቀር ከአሮን ቤት በቅድስት ውስጥ እንዲሆን ከተፈቀደለት ውጪ ሌዊ ወደ ቅድስት አይገባም። ከአሕዛብ አደባባይ ከአሕዛብ በቀር ማንም አይቆምም። ከዛ አሕዛብ አያልፍም። በቅድስት ውስጥ ካህናቶች ናቸው። በቅድስተ ቅዱሳን ውስጥ በዓመት አንዴ ሊቀ ካህኑ ነው የሚገባው። ክብር ለኢየሱስ ይሁን። ስለዚህ ለእግዚአብሔር ተቀድሰናል። ይህ ማለት ለእግዚአብሔር ስለተቀደሰ ለሌላ መሆን አይችልም ማለት እንጂ ኃጢአት ከመለየት ጋራ የተያያዘ ብቻ አይደለም። ስለ ዕቃዎቹ፣ ስለ ሰዎች፣ ስለ መቅደሱ ስናወራ ዘጸአት ምዕራፍ 19 ቁጥር 20 እና 22፣ ዘጸአት 26:33፣ ዘሌዋውያን 11:4፣ ዘኍልቍ 8:7 ላይ ለእግዚአብሔር ዕቃ መቼም ኃጢአት የለበትም አይደል? እንስሳም እንኳን ኃጢአት የለበትም ያለ ነውር ያለ ነቀፋ። ስለዚህ ለእግዚአብሔር ተለይቷል ነው። ለሌላ መሆን አልችልም ማለት ነው። ለሌላ መሆን አይችልም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን። እንግዲህ ስንጠቀልለው ቅድስና አንድ እንጂ ብዙ አይደለም። ዳሩ ግን ቅድስና በሶስት ገጽታ ወይም ደረጃ ከፍለን ልናይ እንችላለን። በሚቀጥለው ጊዜ የማስተምራችሁ ትምህርት ቅጽበታዊ ቅድስና ወይም ፖዚሽናል የሆነ
ሆሊነስ የሚለውን በደንብ አድርጌ በደንብ ነው የማሳያችሁ። አሜን። ስለዚህ ለዛሬ በዚህ ነው የምናጠቃልለው። በጣም ብዙ ነገር እንደቀረላችሁ አስባለሁ። አንድ ነገር ብቻ ተናግሬ ለፓስተር ሳሪ ይሰጣለሁ ማለት ነው። ምንድነው የምናገረው? ቅድስና ከዓለም ከኃጢአትና ከሰይጣን ለእግዚአብሔር መለየት ብቻ አይደለም። እሱ ገዳማዊነት ነው የሚሆነው። ከዓለም ለእግዚአብሔር ተለይተን ከእግዚአብሔር ደግሞ ለዓለም ከጨለማ ወደሚደነቅ ብርሃን እንደተጠራ ሰው የእግዚአብሔርን ክብር በእርኩሰት በአመጽ በዓለም መካከል እንገልጠዋለን ነው። ተለይቶ መኖርም አይደለም። የኛ ቅድስና የሚጀምረው ከዓለም በመለየት ነው። ከዛ ደግሞ ለዓለም እንለያለን። ምክንያቱም የእግዚአብሔር የጽድቁ የቅድስናው የክብሩ መገለጫዎች ስለሆነ ዓለማውያን ሰዎች ብርሃን የሌላቸው ሰዎች እኛን እያዩ ነው ወደ ክርስቶስ። ለዚህ ነው እኮ አንድ ስፍራ ላይ አላስቀመጠን። ድሮ በብሉይ ኪዳን ዘመን የአብርሃምን ዘር ከነዓን በምትባል ምድር አኖረ። እኛን ግን በዓለም ነው የበተነን። ለምን? በዓለም ላሉ ሰዎች ነው የተጠራ ነው። ተሰብስበን አንድ ላይ ብንኖር አንድ ሀገር ቢሰጠን በጣም ደስታዬ ወደር አልነበረው በዓለም ከምንንገላታ። ግን እዚህ ያለሁበት ምክንያት ለዓለማውያን ነው። ዓለማውያንን በእኔ ነው የሚያድነው እግዚአብሔር። ቅድስናችን ዋጋ አለው። ስለ ሎጥ ሲያወራ መጽሐፍ ቅዱስ ጻድቅ ሆኖ ሳለ ዕለት ዕለት አመፀኞች የሚያደርጉትን ነገር እያየ ጻድቅ ነፍሱን አስጨንቆ ነበር ይላል። ነው አሸናፊ የሆነ ህይወት የኖረ ሰው ነው። አብርሃም በጽድቅ ዓለምን የኮነነ ሰው ነው። እንደዚህ ተጽዕኖ የሚያሳድር ህይወት መኖር እንድንችል እግዚአብሔር አምላክ ይርዳን። የዛሬውን ትምህርቴን በዚሁ አጠናቅቃለሁ። ቀጥሎ ለፓስተር ሳሪ ይሰጣለሁ። ክብር ለእግዚአብሔር ይሁን። የአባቴ ብሩካን ዋው ኢየሱስ ክርስቶስ ጌታ ነው። እኔ ምን መምህር እኮ አንተ በጣም የከበረ ህይወት ትውልድን እየተናጠቅ ብዙውን እኮ ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያወጣ የመንፈስ ቅዱስ አሰራር ባንተ እየሰራ ያለ እንጂ የወደቀ ህይወት አይደለም የምትኖረው። በእውነት የግድ ውድ መኪና ስላልነዳ ውድ ቤት ስላልኖርክ አይደለም። እዛ እሱ ይጠብቅሃል። እጥፍ ሆኖ ነው የሚጠብቅ። ሁላችንም እንድንኖርበት አንዱ በገንዘቡ አንዱ ባለው ዕውቀት። እኔ በእውነት የምትመጣው ቤተክርስቲያን ባይዘወይ ስሙ ደግሜ ደጋግሜ እላለሁ፣ በአስተማሪዎች ብቻ ነው ሪቫይቫል የሚመጣው። እንደ ድሮ በትንቢት ምናምን ብላችሁ አትጠብቁ። ትንቢቱ ይሄ ነው በቃ። ከዚህ ሌላ ትንቢት ኦልሬዲ አናምንም፣ አንፈልግም። ይሄ ነው ትንቢቱ። ይሄ መጽሐፍ ነው በቃ። ይሄ መጽሐፍ ቅዱስ የተባለው 66ቱ መጽሐፍ የትንቢት ጅማሬና ፍጻሜ ነው። ይሄ ሐሰተኛ ነቢያት የሄዳችሁ ቅራቅንቦ መለቃቀም ተውና የእግዚአብሔርን ቃል ተማሩ። ሪቫይቫል የሚነሳው እግዚአብሔር ክብሩን ወደ ቤቱ የሚመልሰው በሚማሩ ሰዎች ነው። በአእምሯችን በእውቀት ሲታደስ፣ እውቀት ሲታደስ መንፈስ ቅዱስ ሲቆጣጠረን፣ መንፈስ ቅዱስን በሚመችም በማይመችም ሁኔታ መከተል ስንጀምር ታስታውሱ እንደሆነ ጌታችንን ከጾም ጸሎት ከ40 ቀን ጾም ጸሎት በኋላ መንፈስ ወደ ምድረ በዳ በራው ይላል። ጌታ ኢየሱስ ማንን ተከትሎ ሄደ? መንፈስ ቅዱስን። ዛሬ ማንን ነው የምንከተለው? መንፈስ ቅዱስን የሚከተል ህይወት ሊኖረን የሚገባው እውቀት ሲኖረን ነው። እውቀት ሲኖረን ደግሞ ለተጠራንበት ህይወት ጸጋን እንለምናለን። መንፈስ ቅዱስን መከተልን እንለምዳለን። ዛሬ ሰው ነው የምንከተለው። ዛሬ የተለያየ ነገር ነው እኮ የምንከተለው። የአባቴ ብሩካን ወደዚህ ህይወት የሚያመጣን ትምህርት ብቻ ነው። እንደነ መምህር መርከቡ ያሉ አስተማሪዎች በእውነት በጣም በጣት ናቸው ያሉት። የሉ ብዙ የታወቁ በተለያየ ሁኔታ ቶፕ ላይ ስማቸው የሚጠራሉ፣ ግን የሉ። እግዚአብሔር እንደነዚህ አይነቶቹን እንቁዎችን በመካከላችን አስቀምጧል። ይሄ አቅላይ ትውልድ ግን አይገባውም። ምን ይደረግ? እስከሚያለቅስ ድረስ ፈልጎ እስከሚያገኘው ድረስ አይገባው። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አምላክ ይባረክ። ፓርት 1 ባለፈው አይተን ዛሬ ደግሞ ፓርት 2 በጣም
በሚያስገርም ሁኔታ ነው የተማርነው። የአባቴ ብሩካን ያን ስክሮል እያደረጋችሁ እዩት። ሌላው በመምህር መርከቡ አየለ በሚለው ዩቲዩብ አካውንት ላይ መምህር ይጭነዋል። በዛውም የሱን አካውንት ሰብስክራይብ እያደረጋችሁ ወደዛ ገቡ። ይሄ እግዚአብሔር ስራ ነው። የእግዚአብሔርን ስራ በአንድም በሌላም እንድታበረታቱ ሰብስክራይብ ሼር ስታደርጉ እኛ ይሄንን የመንግስት ወንጌል ለምድር ሁሉ እንሸፍነዋለን ማለት ነው። እየተቃወሙ የሚዘጉብንን እንቋቋመለን ማለት ነው። እዚህ ጋር እየተቃወሙ እየዘጉብን ስታክ እያደረገ እየተቸገርን ነው የምናገለግለው። እግዚአብሔር አምላካችን ስሙ ብሩክ ይሁን። አዩዬ ሰላም ላንቺ ይሁን። ሞከት ሰላም ላንተ ይሁን። ይሄ ቃል ወደ ልቤ መጣ። መምህር ካዶሽ የሚለው የዕብራይስጥ ቃል ለአንድ ዓላማ ለአንድ ፐርፐስ መለየት ነው። በቃ ምንም ይሁን። አሁን ለምሳሌ እስራኤል ወታደሮች በቀላሉ እንገራቸው። የእስራኤል ወታደሮች ብቻ ናቸው ወታደርነት በሚያገለግሉበት በ2 ዓመት ከ8 ወር ውስጥ ምንም መሆን አይችሉም። በዛን ጊዜ ምን እንደሚባሉ ታውቃላችሁ? ቅዱሽም ሀያሊም ቅዱሽም ሽላኑ ቅዱሶች ወታደሮቻችን ነው የሚባሉት በእስራኤል። ቅዱስ ወታደሮቻችን በቃ ለውትድርና ብቻ ነው፣ ሌላ አጀንዳ ሌላም ዓላማም የላቸውም። 2 ዓመት ከ8 ወር በቃ በዚህ 2 ዓመት ከ8 ወር ውስጥ ቅዱሽም ናቸው። ለዚች ምድር ለዚህ ህዝብ የተቀደሱ ጠባቂዎች ናቸው። በቃ ሌላ ነገር በእነሱ ህይወት አይታሰብም ማለት ነው። የተቀደሰ ስንል ለአንድ ዓላማ የተለየ ማለት ነው። እኛ ደግሞ እንዴት ተቀደስን? እናንተ ግን ከድቅድቅ ከጨለማ ወደሚደነቅ ብርሃኑ የጠራን የእርሱን በጎነት እንድትናገሩ የተመለጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ። ለዚህ ዓላማ ነው የተቀደስነው። የአባቴ ብሩካን ቅድም መምህር ሲል ነበረ። ይህንን የተካፈልነውን ህይወት ኖረን አሳይተን ለሌላ ሼር አድርገን እንደው ፕላትፎርም ላይ እንኳን ሼር አድርጉ በማለት ተለምነህ እንዴት ነው የሚሆነው? አባቴ ብሩካን ክብር ለኢየሱስ ይሁን። እኛ ቅዱስ ህዝብ የሆንበት ምክንያት የእርሱን በጎነት እንድንናገር የተመረጥን ትውልድ፣ ካህናት፣ በሰውና በእግዚአብሔር መካከል የምንገባ የምንማልድ የምናስታርቅ የምንናገር እውነትን ሰው ከውሸት ዞር እንዲል፣ ሰው ከጠማማ መንገድ ዞር እንዲል፣ ሰው ከሰፊው መንገድ ሰብሰብ እንዲል ካህናቶች ነን። ለርስቱ የተለየ ወገን የእግዚአብሔር ወገን አድርጎናል። እግዚአብሔር ስሙ ብሩክ ይሁን። መጀመሪያ ላይ ዘፍጥረት ላይ ቅድም ሲነግረን ነበረ። ሲፈጥረን ገና አፈጣጠሩ የእውነቱን ነው መመረን። አንድም ቀን ጌታዊ እንዲያርገ ፈጥራኛል ብዬ አመስግኘው አላውቅም። ለካ እግዚአብሔር ስለሰጠን ነገር ሁሉ እንደው ስለፈጠረኝ እንዴ ብዙ ጊዜ አንዳንድ ጊዜ አንድ ምልክት አለባቸው የምናገርሽ። ብዙ ጊዜ አሁን ስራ ቦታ ታድለሽ ጸጉርሽ ሙልት ያለ ነው ይሉኛል። በጣም ታድለሽ እኮ ጸጉርሽ በቃ በጣም ብዙዎቹ በራ ነው። በጣም ብዙ ነገር ስለሚጠቀሙ ማለት ነው። ማለቅለቂያው ምንድነው ስሙ ማለስለሻ ምናምን አለ። ምንም አይቀቡት ጉድ የለም። እና ጸጉራቸው አልቆ እንትን ብሏል። እና አንቺ ታድለሽ ጸጉርሽ ብዙ ነው ደግሞ ሙሉ እኮ ነው ይሉኛል። አሁን መምህር እየተናገረ ጌታ አንድ ቀን እኮ አመስግኛ አላውቅም እላለሁ። በእውነት እግዚአብሔር ስለሰጠን ነገር ሁሉ ክብሩን ይውሰድ። መምህር ጸልይልን፣ በእውነት እስቲ ይጸልይልን። እኔ ለተጠራሁለት ዓላማ በዚህ ዘመን መኖር እፈልጋለሁ። ቅዱስ ሆኜ እግዚአብሔር በዚህ ምድር የሚያኖረኝ የእሱ አጀንዳ እንዲገባኝ፣ መንፈስ ቅዱስ እንዲመራኝ፣ መንፈስ ቅዱስን ተከትዬ የእሱን ሀሳብ በማወቅ እንዳገለግል መኖር እፈልጋለሁ የምትሉ አንድ ቁጥርን ጻፉ። መምህር ይጸልይልናል። እኔም ጽፌያለሁ። እኔም ክብር ለኢየሱስ ይሁን። መች ነካ ነው የአምላካችንን ክብር? መች አየነው ቅድስናውን? መቼ ስራው ተሰራ በእኛ? መቼ ዝም ብለን እኮ እየተገመገምን ያለ ነው። ዝም ብለን ህይወት በተግባር ያልተገለጠበት አንዳንዱ ወሬ ብቻ ነው፣ አንዳንዱ ንግግር ብቻ ነው። አባቴ ብሩካን ተግባር ይፈልጋል እግዚአብሔር። ጌታ ይባርክ ሙከትዬ። ሌሎቻችሁም ጻፉ። መምህር ጸልይልን። ጌታ ይባርካችሁ። አንድ ቁጥር ለጻፈ መምህር ጸልይልን። ጌታ ኢየሱስ ይባርክ። አሜን አሜን። አብረን እንጸልያለን። እና በጣም አንድ ኮሜንተሪ እያነበብኩ ነበር እና በጣም ከረጅም ዓመት በፊት ነው ያነበብኩት እና ቸርች የሚለውን ቃል እዛ ላይ ሲፈታው ምን ይላል? ወርዱ ከላቲን ነው ይላል እና ትርጓሜ which belongs to Christ ማለት ነው። which belongs to God ማለት ነው። አንድ ሴት ለአንድ ወንድ ከታጨች
ለማንም መሆን ማትችል ናት። አንድ ወንድ አንድን ሴት ካጫት እሷ በቀር ለማንም መሆን እንደማይችል ማለት ነው። እና እኛ የጌታና የጌታ ነን፣ የዓለም አይደለም። ስለዚህ ጌታችንን እየገለጥን ቀሪውን የህይወት ዘመናችን መኖር እንድንችል እግዚአብሔር ይርዳን። ዕብራውያን ምዕራፍ 4 ቁጥር 16 ላይ በጣም ልብ የሚነካ ቃል አለ። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋ ዙፋኑ በእምነት እንቅረብ ይላል። ምህረት ላለፈው በደላችን በእኛ ላይ ሊመጣ የተገባውን የእግዚአብሔርን ቁጣ የሚከለክል ነው ምህረት ላለፈው ህይወት። ጸጋ ደግሞ የማይገባን ውድ የሆነ የእግዚአብሔር ስጦታ ነው። ቀሪውን የህይወት ዘመናችንን ያለፈውን ህይወት እንዳንደግም የሚያደርግ ነው። ስለዚህ በዚህ ዙፋን ላይ ነው የተቀመጠው። አሁንስ አሳቀቃችሁኝ ዞር በሉ፣ እስኪ ደጅ ጽኑ፣ ጀርባ ልስጣችሁ አይለንም። ዛሬም በዚህ ቅረቡ ተብለን እና በእምነት የጻፋችሁ ከውጭም ከውስጥም የምትከታተሉ ይሄ ጽድቅ የማያስፈልገው ሰው የለም። በጣም ረጅም ጸሎት አልጸልይም። ባላችሁበት ስፍራ ይሄ ቅዱሱ የእግዚአብሔር መንፈስ ለራሱ እናንተን ሊቀድስ ለክርስቶስ ሊያረጋችሁ የሚመኘው በቅናት የሚቃጠለው ቅዱሱ መንፈስ ዛሬ በህይወታችሁ ላይ ያለውን አሸንክታ ቆርጦ እግራችሁ አሜን ሃሌሉያ ራክላባዲና ረባሳ ተራዲያራቦስ ጌታ ወደ ጸጋ ዙፋን መተናል። የሚረዳንን ጸጋ የሚያግዘንን ጸጋ እንፈልጋለን ጌታ። በዚህ አንድ ቁጥር የጻፍነው ወንድሞቼ እህቶቼ፣ እኔ አምላኬ መድኃኒቴ አይበቃም ጌታ ሆይ ለብ ያልሆነን ወይ ትኩስ ወይ በራርሳንን እንዲሁ በፊት ዘመናችን አይለቅ። በጌታ በኢየሱስ ክርስቶስም ተለይተን ጌታ በልዩነት በጌታ በኢየሱስም በፊት መመላለስ መቆም እንዲሆንልን ጌታ ከባሪያ ጸሎት ጋር እንስማማለን። ዛሬ ምህረት ያገኘናል። ዛሬ ፈውስ ያገኘናል። ዛሬ መንገድ ህይወታችን ይፈወሳል። ጌታ ኢየሱስ አንተ እንኳን አምላክና ጌታ ሆነ እኛን ልታስተምር እኮ ነው መንፈስ ቅዱስን ተከትለ ወደ ምድረ በዳ ሄድክ። ሃሌሉያ። ያ የተከተልከው መንፈስ አላሳፈረህም። ቃሉን እየመነዘረ ሰይጣንን ቀጥቅጦ ለአንዴና ለመጨረሻ ጊዜ ወደ አንተ ላይ ቀርብ ሰይጣን ጥሎ ሄደ ይላል ቃሉ። ዛሬ በጌታ በኢየሱስ በመንፈስ ቅዱስ ምሪት በአንተ ኃይል ስለማንወጣ ስለማንገባ የሰይጣን ፈተና የስጋችን ፈተና የዚህ ዓለም ውጥንቅጥ ጌታ እግዚአብሔር አይምሯችንን ልባችንን ሞልቶት እግዚአብሔር አምላኬ ካንተ ክብር አጉድሎናል። በጌታ በኢየሱስም ከድቅድቅ ጨለማ ያወጣህን ወደሚደነቅ ብርሃን ያመጣህን ለአምላክና ለአባት መንግስት ካህናት እንድንሆን ያደረከን ርስቴ ህዝቤ ብለህ እግዚአብሔር የለየህን እግዚአብሔር ከብዙዎች መካከል ጥቂቶች ነን ጌታ ሆይ። ያስደንቃል ያንተ ምሕረት ያስገርማል ጌታ ሆይ። በዚህ ምሕረት መኖር ካልቻልን በዚህ ምሕረት መመላለስ ካልቻልን በይሄ ምሕረት ካልገባን ሪቨሌሽን ስጠን ጌታ ሆይ። በተደረገልን ነገር ላይ አባ መኖር የሚያስችል መገለጥን ስጠን መረዳትን ስጠን ጌታ እግዚአብሔር ሆይ። ምንም ሳናረግ ያደረግን የሚመስለን እግዚአብሔር ሆይ በጌታ በኢየሱስም ቸርች እንኳን በመሄዳችን እኮ ጌታ እግዚአብሔር ሆይ መልካም ያደረግን ይመስለናል። ኧረ የተሸነፈ ህይወት ነው የምንኖረው። በጌታ በኢየሱስም ይሄ ህይወት የተመታ ይሁን ጌታ እግዚአብሔር ሆይ። አንተን ትምህርት ስለተማርን ጌታ ለሰው ክብር ይመስለናል ጌታ እግዚአብሔር ሆይ። ሁሉ ግን ለአንተ ክብር ነው። በአንተ ፊት ልታሳድገን ልታለመልመን እግዚአብሔር አምላኬ ለተለየንበትና ለተፈጠርንበት ዓላማ እንድንኖር ጌታ እግዚአብሔር ልትረዳን ወደ የምትሰጠንን ምክር እግዚአብሔር አምላኬ ሁሉ በጌታ በኢየሱስም እየተቀበልን እያሰላሰል ሚዲቴት እያደረግን የከበረውን ከተዋረደው እየለየን ይህን ክፉ ዘመን ጌታ እግዚአብሔር እንድናመልጥ እንድትረዳን በጌታ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር ሆይ መልካም ትምህርትን እሰጣችኋለሁ ሕጌንም አትተው ተብሎ ተጽፏል። አሁን ሰምተን ከ5 ደቂቃ በኋላ ለቃኙ መጥቶ እንዳይለቅምብን ያሌባ መጥቶ እንዳይሰርቅብን በጌታ በኢየሱስ ስም የተማርነው ትምህርት በልባችን ላይ እንዲጻፍልን ህይወት እንዲሆንልን
አንተ ቅዱስ እንደሆንክ እኛ ራሳችንን ለአንተ መቀደስ እንድንችል ለትውልድ መቀደስ እኔ ስለነሱ ራሴን ቀድሳለሁ አልክ። አንተ ቅዱሱ ምን ሆነ ተቀደሳለህ? አባ እለያለሁ አልክ። ተለይህ አባ በጌታ በኢየሱስም ከሰማያተ ሰማያት ከስላሴ አንድ ተለይተ መተ በመስቀል ላይ ሞት። የኔ ጌታ ስም የተባረከ ይሁን በጌታ በኢየሱስም ስልጣን። ያልተቀደስንበት ያልተለየንበት ሚስጥሩ ያልተገለጠልን ነገር ቢኖር በኢየሱስም መገለጥ እንስጠን። በእውነት ክርስትና የልቦና አይን ካልበራ ድካም ነው። የልቦና አይን ካልተከፈተ ድካም ነው። ጌታ ከዚህ ድካም ህይወት ከዚህ ድካም ጸሎት ከደከመ እግዚአብሔር ምልልስ ከደከመ ጸሎት ከደከመ ማንኛውም እግዚአብሔር አምላክ ልምምድ በኢየሱስም ስልጣን ነፃ አውጣን። የሰራዊት ቅዱስ እግዚአብሔር ሆይ በኢየሱስም አንተ ለወደድከው አንተ ለፈቀድከው ነገር መሆን እንድንችል ጌታ መንፈስ ቅዱስ ራሳችንን ላንተ አሳልፈን እንሰጣለን። ጌታ መንፈስ ቅዱስ እንድትመራን እንጸልያለን። ጌታ መንፈስ ቅዱስ ከራስ ፀጉር እስከ እግር ጥፍራችን እንድትቆጣጠረን ፍቃድህ እንጂ ፍቃዳችን እንዳይሆን ሐሳብህ እንጂ የኛ ሐሳብ እንዳይሆን የሰይጣን ሐሳብ እንዳይሆን የስጋችን ሐሳብ እንዳይሆን በጌታ በኢየሱስ ስም የሚረዳ ያንተው ጸጋ ወደ ህይወታችን እንዲለቀቅ ይኸው ምህረትን ፈልገን በጸጋ ዙፋን ፊት ራሳችንን እናዋርዳለን። ጌታ ሆይ በጌታ በኢየሱስ ስም ይህን ስለምታደርግልን እናመሰግናለን። ክብር ለኢየሱስ ይሁን። መምህር ገብታ መምህር ራስቸው ራክላ በሰተራዲያራስ ሃሌሉያ። የዘላለም አምላክ ቅዱስ እግዚአብሔር ሆይ በድካም ያሉትን በኢየሱስ ስም አስባቸው። የታመሙትን አንተ አስባቸው። በተለያየ ኑሮ ውጣ ውረድ ውስጥ ያሉትን አንተ አስባቸው። ይሄም ያልፋል ጌታ እግዚአብሔር ሆይ ለነገ ክፋቱ ይበቃዋል። ለነገ ከመጨነቅ አልፎ ዛሬያችን ላይ እግዚአብሔር አምላክና አባቱ ፍቃድን እንድንኖር ዛሬያችን ላይ ሐሳብክን እንድናገለግል በጌታ በኢየሱስም ስልጣን የሚረዳ ያንተ ጸጋ ወደ ህይወታችን እንዲመጣ ወደ ትውልዳችን እንዲመጣ ወደ ቤታችን እንዲመጣ ወደ ትዳራችን ወደ ቢዝነሳችን ወደ ስራችን ሁሉ በሁሉ ይሁን ካንተ ሁሉ እንድትቆጣጠር በጌታ በኢየሱስ ስም እንጸልያለን። አንዳንዱ እግዚአብሔር የጸሎቱን መሰዊያ በእንባ ከድኖታል። ጌታ እግዚአብሔር ምስጋናን የሚሰዋ እሱ ያከብረኛል ብለህ ተናግራል። እናከብር ዘንድ አንተ አምላካችን ጌታችን በመሆን ብቻ ምስጋና፣ ስግደት፣ አምልኮ ይገባሃል። ለማንም የማንሰጠው የማትደራደርበት ክብር የለሰው ምስጋና የለጣዖት አልሰጥም ያልክ እግዚአብሔር በማጉረምረም የተያዙ ወንድሞቼና እህቶቼ በኢየሱስ ስም እንዲፈቱ ጸልያለሁ። የምስጋና መስዋዕት በቤታቸው እንዲሞላ መሰዊያቸው በኃይል እንዲነካ በእሳት እንዲቀጣጠል እኔ እኮ ካህን ነኝ፣ እኔ እኮ ለእግዚአብሔር የተለየ ርስት ነኝ፣ እኔ እኮ ከድቅድቅ ጨለማ የወጣው የእግዚአብሔር ምርጥ ልጅ ነኝ፣ እኔ እኮ ሰማይ እጅ አልሰራው እግዚአብሔር ራሱ የሰራው መኖሪያ ያለኝ ነኝ፣ እኔ እኮ ተስፋ ያለኝ ነኝ፣ ተስፋ እንደሌላቸው አልሆንም እያሉ የጠላትን ስራ ዕቅድ ፕላኑን እያፈራረሱ ድል በመንሳት መውጣትና መግባት እንዲሆንላቸው በኢየሱስ ስም እጸልያለሁ። ጌታ ሆይ ስለ ነገ በመጨነቅ እግዚአብሔር ልባቸው አይውረድ። ለቀኑ ክፋቱ ይበቃዋል ተብሎ ተጽፏል። ይልቁን ዛሬ ያንተን ፍቃድ ኖረን ለነጋችን ዘርን እንድንዘራ ጌታ ሆይ መገለጥና መረዳት እንድሰጠን በኢየሱስ ስም ጸልያለሁ። በልጆቻችን ላይ መልካም ዘርን እንድንዘራ፣ በትዳራችን ላይ መልካም ዘርን እንድንዘራ፣ በአስቸጋሪ ባሎች ላይ መልካም ዘርን እንድንዘራ፣ በአስቸጋሪ ሚስቶች ላይ መልካም ዘርን እንዘራ ፈጽመን በጌታ በኢየሱስ ስም ክፉን በመልካም የማሸነፍ ህይወትና ልምምድ ውስጥ እንድታስገባን አንደበታችንን እንድትቀድስ የልባችን ሐሳብና ያፋችን ቃል በፊት ያማረ እንዲሆን ከሽንገላ ከማስመሰል በጌታ በኢየሱስ ስም እንድታወጣን አትወደውም ጌታ ሆይ በጌታ በኢየሱስ ስም እንድንወጣ ለአንተ የተለየ ትውልድ ራሳ ማክሩ በዲናላባስ ጌታ ሆይ መሆን የምንችልበትን ጸጋ ስጠን። የዘላለም አምላክ ሰዎችን ሁሉ የሚያድን ጸጋ ተገለጣል። እኛን አዳንከን ጌታ፣ ደረሰን ያ ጸጋ በጌታ በኢየሱስ ስም ደግሞ አሁን የሚያኖረንን ለክብርህ የሚያኖረንን በጸጋ ላይ ጸጋን ጨምርልን። ክብር ላንተ ይሁን በጌታችን
በመድኃኒታችን በኢየሱስ ክርስቶስ ጌታ ስም አሜን። ተባረኩ የአባቴ ብሩካን የተባረካችሁ። ዛሬ ሮብ ነው። ያው የእሁድ ፕሮግራማችን ይቀጥላል። ሌላው ማስታወቂያ የሰኞ ቲክቶክ የጸሎት ፕሮግራማችን የሚሆነው እሁድ ጠዋት ነው። እሁድ ጠዋት ነው የምንጸልየው። ሰኞም ማክሰኞም ሰራለሁ እና ጠዋት መግባት ስለማልችል እሁድ ጠዋት እንጸልያለን። ማታ ከያው ማዕድ ፕሮግራማችን ጠዋት ለካ ኢትዮጵያ ቤተክርስቲያን ቸርች ነው። ይቅርታ ቸርች ናችሁ። እንግዲህ እስቲ ሁኔታዎችን አይቼ እንደገና መለሳለሁ። አዩዬ ይሄ ፕሮግራማችን አይቋረጥም ወይንም ማታም ቢሆን እንገባለን። በነገራችን ላይ በቀደም ማታ ገብተን ነበር። አዩዬ በጣም የሚያስደንቅ ጊዜ ነበረን። ዝም ብዬ በቃ ናፈቀኝና ብጸልይ በጣም ብዙ ሰው ገብቶ ጸልየን ወጣን። ጌታ ኢየሱስ ሊመጣ ነው። የአባቴ ብሩካን የነቃችሁ ሁኑ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን እያልኩኝ የምሰናበታችሁ በጣም የምወዳችሁ እህታችሁ ሳራ ነኝ። ተባረኩ።